የቴክኖሎጂው ዓለም ፍልሚያ የአርቲፊሻል ኢንተለጀንስ አዲስ ምዕራፍ። በቴክኖሎጂው ዓለም ታይቶ የማይታወቅ ትልቅ ሽኩቻ። የዓለማችን ግዙፍ ኩባንያዎች የሰውን ልጅ አስተሳሰብ ሙሉ በሙሉ የሚተካ አዲስ የአርቲፊሻል ኢንተለጀንስ ወይም ኤአይ ይፋ አደረጉ። ይህ ቴክኖሎጂ ስራችንን ሊቀማ ይችላል ወይስ ሕይወታችንን ያቃልላል? በአሜሪካና በቻይና የሚገኙ የቴክኖሎጂ ባለቤቶች አዳዲስ የሰው ሰራሽ አስተዋጽኦ ወይም ኤአይ ሞዴሎችን ይፋ እያደረጉ ይገኛሉ። እነዚህ አዳዲስ ቴክኖሎጂዎች የሰውን ልጅ ድምፅ፣ ስሜትና የፊት ገጽታ በመረዳት በቀጥታ መስተጋብር መፍጠር የሚችሉ ናቸው። ይሁን እንጂ የብዙ ሰዎችን የሥራ ዕድል አደጋ ላይ ይጥላል የሚለው ስጋት አሁንም ከፍተኛ ክርክር እያስነሳ ነው። በኢትዮጵያ የውጭ ንግድ ኤክስፖርት ላይ የታየው አዲስ ተስፋ ለሀገራችን የኢኮኖሚ እድገት ትልቅ የምስራች። የኢትዮጵያ ውጭ ንግድ አዲስ ታሪክ እየጻፈ ነው። በዘንድሮው ዓመት ከፍተኛ ውጭ ምንዛሪ ያስገኙ ምርቶች የትኛው ናቸው? የኢትዮጵያ ንግድና ቀጠናዊ ሚኒስቴር በእነዚህ ጥያቄዎች ላይ ምላሽ የሚኖረው ሲሆን ዛሬ ባወጣው አዲስ መረጃ መሰረት የቡና፣ የቅባት እህሎችና የወርቅ ምርቶች በዓለም አቀፍ ገበያ ላይ ከፍተኛ ፍላጎት እያገኙ ነው። በተለይም የኢትዮጵያ ቡና በዓለም አቀፍ ደረጃ ያለው የገበያ ድርሻ እያሳደገ ሲሆን ይህ አፈጻጸም በሀገሪቱ ላይ ያለውን የውጭ ምንዛሬ እጥረት ለመቅረፍ ትልቅ እገዛ እንዲያደርግ እንደሚገኝ ተገልጿል። በዓለማችን ላይ የተከሰተው ያልተለመደው የአየር ሁኔታ ተፈጥሮ ምን እየነገረች ነው? በአውሮፓው ከፍተኛ ሙቀት፣ በአፍሪካና በእስያ ደግሞ ያልተለመደ ከባድ ዝናብና ጎርፍ። ዓለማችን በአየር ንብረት ለውጥ ምክንያት ከፍተኛ ፈተና ውስጥ ትገኛለች። በተለያዩ ዓለም ክፍሎች ያልተለመዱ የአየር ንብረት ክስተቶች በስፋት እየተስተዋሉ ነው። በበርካታ ሀገራት የተከሰተው ከባድ የዝናብ መጠን በከተሞች ላይ ከፍተኛ ጎርፍ አደጋ ያስከተሉ ሲሆን በሌሎች አካባቢዎች ደግሞ ከፍተኛ ድርቅና የሙቀት ማዕበል ተከስተዋል። የዓለም የአየር ንብረት ተመራማሪዎች ሀገራት በአስቸኳይ የአረንጓዴ ልማትና የበካይ ጋዝ ቅነሳ ላይ በጋራ ካልሰሩ አደጋው እየተባባሰ እንደሚሄድ አስታውቀዋል። በእነዚህ ዜናዎች ውስጥ የእርስዎ ትኩረት የበለጠ ሳበው የትኛው ነው? ሀሳቡን በኮሜንት ያካፍሉን። ቻናላችንን ሰብስክራይብ ማድረግ እንዳይረሱ። መልካም ጊዜ ይሁንላችሁ።